ሰላም እንዴት ናችሁ? በዛሬው ቪዲዮ የምናየው ኖሽን ኦፍ ሴት የሚለውን ኮንሰፕት ነው የምናየው። ኖሽን ኦፍ ሴት የሚለው ላይ የመጀመሪያው የምናየው ኤምፒቲ ሴት የሚለውን ነው። ኤምፒቲ ሴት ማለት ምንም አባል የሌለው ሴት ነው። ለምሳሌ አንድ ኤግዛምፕል ብሰጣችሁ መልሱን ትመልሱልኛላችሁ፣ ምክንያቱም ፈተና ላይ በዚህ አይነት መልኩ ስለሚመጣ። እዚህ ጋር አንድ ኤግዛምፕል የምሰጣችሁ አንታርክቲካ ላይ ያሉ ሀገሮችን ግለጹ ብላችሁ ኤምፒቲ ሴት ነው፣ ምክንያቱም እዛ ላይ ሰው ልጅ አይኖርም ማለት ነው። ኤምፒቲ ሴት ይሆናል ማለት ነው። ስለዚህ ሴት ዊዝ ኖ ኤሌመንት፣ አንታርክቲካ ላይ በረዶ ግግር ስለሆነ ምንም አይነት ሀገር የለም። ስለዚህ ኖ ኤሌመንት ስለሌለው መልሱ ምን ይሆናል? ይቺ ዜሮን ጽፈን እንደዚህ እናደርጋለን፣ ወይም ደግሞ ይሄንን እንጽፋለን ማለት ነው። ከዚህ ቀጥሎ የምናየው ምንድን ነው? ፋይናይት እና ኢንፋይናይት ሴት የሚባል ነገሮች አሉ። ፋይናይት ማለት ገልጸን መጨረስ የምንችላቸው፣ ለምሳሌ ፋይናይት ሴት ሃዝ ኤ ዲፋይናይት ነምበር ኦፍ ኤሌመንት። ዲፋይናይት የሆነ ነምበር ኦፍ ኤሌመንት አለው፣ የሚታወቅ ሊገለጽ የሚችል ነምበር ኦፍ ኤሌመንት አለው። ለምሳሌ ሴት ኦፍ ቫውልስ ኢን ኢንግሊሽ አልፋቤት ግለጹ ብላችሁ ቫውል ሌተሮችን 5 ናቸው። ኤ ኢ አይ ኦ ዩ ብላችሁ በሴት በዚህ በኮምፕሊት ሊስቲንግ ሜተድ መግለጽ ትችላላችሁ። ሌላኛው ይሄ ፋይናይት ሴት ነው። ኢንፋይናይት ሴት የሚባል ደግሞ እዚህ ጋር አለ። ኢንፋይናይት ሴት ላይ ኖት ፋይናይት፣ ኖ ሊሚት ቱ ኤሌመንት፣ ሊሚት ያለው ኤግዛምፕል ሴት ኦፍ ናቹራል ነምበር ብትባሉ መግለጽ አትችሉም። ምክንያቱም 1 2 3 4 5 ብላችሁ ማቆሚያ የላችሁም። ስለዚህ በፓርሻል ሊስቲንግ ትገልጹትና ዶት አድርጋችሁ ትሰውታላችሁ ማለት ነው። ስለዚህ በዛሬው ቪዲዮ ምን አየን? የመጀመሪያ ኤምፒቲ ሴትን አይተናል። ሴት ዊዝ ኖ ኤሌመንት የሌለው ሴት ምን ይባላል? ኤምፒቲ ሴት ይባላል። ሌላ ፋይናይት እና ኢንፋይናይት ሴት ብለን አይተናል። ፋይናይት ሴት የምንለው ምንድን ነው? ዲፋይናይት ነምበር ኦፍ ኤሌመንት ያለው ነው። ገልጸን መጨረስ የምንችለው። ለምሳሌ የእናንተ የክፍል ተማሪዎች ብዛት ትታወቃላችሁ፣ 50 30 20 ልትሆኑ ትችላላችሁ። ሌላኛው ደግሞ ኢንፋይናይት ሴት ብለን የገለጽነው ነው። ኖት ፋይናይት ወይንም ደግሞ ኖ ሊሚት ቱ ኤሌመንት። ለምሳሌ እዚህ ጋር የሴት ኦፍ ናቹራል ነምበር ብለን ገለጽን። እዛን በዚህ በፓርሻል ሊስቲንግ ሜትድ አስቀምጠናል። ቪዲዮውን ስለተከታተላችሁ አመሰግናለሁ። በቀጣይ ቪዲዮ መስራት ምን ማስተካከል እንዳለብን በኮመንት ቦክሱ ላይ አስቀምጡልን። እናንተ ደግሞ ከተመቻችሁ ለጓደኞቼ ይሆናል ብላችሁ የምታስቡ ከሆነ ሼር አድርጉላቸው። ሰብስክራይብ እንዳይረሳ። አመሰግናለሁ።